ሰላም ሰላም ሰላም፣ እንዴት ናችሁ? ሁሉ አማን አለው። ሰላም ነው። ሰላማችሁ ብዝት 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 ይበልልኝ። ዛሬ ማለት ነው ይህ አንደኛ ነው ለዩቲዩብ የሰራሁት ቪዲዮ በራሴ ሞዴ ማለት ነው። ይሄን ቪዲዮ ስሰራ ደግሞ ለማን ለዚች ለወራዳ ሄርሜላ ሼር አድርጎላት እና ማለት ነው። እሷ ሩታ እግዚአብሔር አለ መጀመሪያ ትግስት እንደሰጣላት መድኃኒዓለም ትግስት በስ አብዝቷላት ይስጣት። ይሄ ነው እንግዲህ የምመኝላት ለሩታዬ ማለት ነው። ሁለተኛ ደግሞ በሰላም ተገላግላ ልጇን አቅፋ ያሳየን ፈጣሪ። እቺ ደግሞ ሄርሜላ የምትባለው ሴትዮዋ ማለት ነው አሮጊት ሸፋፋ መጀመሪያ የራሷን እኮ ከሩታ ጋር ልታፈጠጥ እኔ ደስታ ነው ለእንትን ምናምን ኦ ማይ ጋድ እሷ ላይ አብርሃም ደስተኛ መቼም አብርሃም ያለ ሩታ ደስተኛ አይደለም። አይ ቲንክ ሊያይ ሰው ለሚመለከት ሰው ደስተኛ ሊመስል ይችላል፣ ግን ከሩታ ተለይቶ መቼም ይሆን ደስታው መቼም አያገኘው። ቢኮዝ የደስታ ምንጭ የመጨረሻም የመጀመሪያም ሩታዬ ናት። ከመሀል ወጥታ አይኗን አፍጣ እኔ ነኝ ያንቺ ደስታ፣ ከኔ ጋር ስትሆን ሁሌም ደስተኛ ነህ። ኔቨር ነው አብርሃም ያለው ሩታ ደስተኛ ይሆናል ብዬ እኔ በፍጹም አላስብም። እናንተስ? ይሄ ደግሞ እሷ ደግሞ አንድ ክብረ ቢስ ናት። ከሩ እንዴ እህት የላትም እናት የላትም መጀመሪያ። ሁለተኛ ደግሞ እችን ርጉዝ ሴት ከባሏ ነጥቃ ወስዳ ከኔ ጋር ስትሆን ደስተኛ ነች ምናምን ብላ እሽኮለለ የምትለው ወሬ ወረሚላ። አረ መድኃኒዓለም ይጥፋሽ፣ ደስታሽ ይቅ ደስታሽ እንደ ቀማሽ የሩታን ደስታ እንደ ቀማሽ መድኃኒዓለም ደስታሽን ይቅማሽ፣ የስራሽን ይፍረድ። አንቺ የሩታና የአብርሃም መለየት የምትፈልጊ ሰው ነሽ፣ ጠላት ነሽ እንጂ የእነሱን ደስታ የምትፈልጊ ሴት አይደለሽም። የሰውን ደስታ ከቀማሽ ህይወትሽን ደስታ ምችም እንደማታገኝ አዋቂ። አንቺ አናታ፣ አንቺ ድንጋይ ራስ